ቻናል የቤተሰቦች ባለፈው ክፍል አብርሃም እና ሳራ በእርጅና ወቅት የይስሐቅ ደስታ ምንጭ የሆነውን ይስሐቅን እንደወለዱ አይተናል። ዛሬ ግን የአብርሃምነት እስካሁን ካየነው ፈተናዎች ሁሉ በከበደ ሁኔታ ሲፈተን እንመለከታለን። እግዚአብሔር አብርሃምን ሊፈትነው ወደደ። እንዲህ ያለው የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በምነግርህ በአንድ ተራራ ላይ መስዋዕት አድርገህ ሰዋው አለው። አብርሃምም አላመነታም። በማለዳ ተነስቶ ልጁን እንጨቱን ይዞ ጉዞ ጀመረ። ይስሐቅም አባቴ ሆይ የእሳቱ እንጨት ይኸው ነው፣ የመስዋዕቱ በግ ወዴት አለ ብሎ ጠየቀው። አብርሃምም በታላቅ እምነት ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። አብርሃም ልጁን ሊሰዋ ቢላዋን ሲያነሳ የእግዚአብሔር መልአክ ከሰማይ ተጣርቶ እንዲህ አለው፣ በልጅህ ላይ እጅህን አትዘርጋ፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔር የምትፈራ መሆኑን አሁን አውቄአለሁ። አብርሃም ቀና ሲል በአንድ ቁጥቋጦ ውስጥ ቀንዶቹ የተያዘ በግ አየ። በልጁ ፋንታ በጉን ሰዋ። አብርሃም አርጅቶ ነበር፣ ልጁ ይስሐቅም አድጓል። አሁን አብርሃም አንድ ትልቅ ኃላፊነት አለበት። ይህም ለልጁ ለይስሐቅ ከራሱ ዘመዶች መካከል ሚስት መፈለግ ነው። አብርሃም ታማኝ አገልጋዩን ኤልዓዛርን ጠርቶ ወደ ትውልድ ሀገሩ እንዲሄድና ለልጁ ሚስት እንዲያመጣ ላከው። አገልጋዩም ወደ ናኮር ከተማ ደርሶ በውሃ ጉድጓድ አጠገብ ቆመ። በልቡ እንዲህ ብሎ ጸለየ፣ ጌታ ሆይ እኔ ውሃ ጠጪኝ ስላት ለእኔ ለግመሎች ውሃ የምታጠጣ እሷ ለልጅህ ለይስሐቅ ያዘጋጃት ትሁን አለ። ጸሎቱን ሲጨርስ ርብቃ ገንቦቿ ውሃ ልትቀዳ መጣች። አገልጋዩም ውሃ ሲጠይቃት ጌታ ሆይ ጠጣ አለችው። ለግመሎቹ ሁሉም ቀርታ ጠጣች። አገልጋዩም እግዚአብሔር መንገዱን ስላቀናለት ሰገደ። የርብቃ ቤተሰቦችም ነገሩ ከእግዚአብሔር እንደሆነ አምነው ርብቃን ሰደዷት። ርብቃም ወደ ከነዓን መጥታ የይስሐቅ ሚስት ሆነች። ይስሐቅም ወደዳት፣ ተጽናና። ይህ ታሪክ እግዚአብሔር በትንሽ የህይወታችን ዝርዝር ነገሮች ውስጥ እንኳን ጣልቃ ገብቶ እንዴት እንደሚመራ ያሳየናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።